የኢራንን ጥቃት ለማክሸፍ የሚሞክር ወይም ለእስራኤል ድጋፍ የሚያደርግ የትኛውም ሀገር ለከፋ ጥቃት ይጋለጣል ስትል ኢራን በይፋ አስታወቀች። ቴህራን በተለይም አሜሪካ፣ ፈረንሳይና እንግሊዝ እስራኤልን እየደገፉ ነው ስትል የከሰሰች ሲሆን በእነዚህ ሀገራት ላይም የማያዳግም እርምጃ ልትወስድ እንደምትችል በግላጭ ዝታለች። ከዚህ አልፎም በገልፍ ሀገራት የሚገኙ የአጋሮቿን የጦር ሰፈሮችና የጦር መርከቦች እንደምትወድም በድፍረት አስጠንቅቃለች። የማስጠንቀቂያ የመጣው ኢራን ከእስራኤል ደርሶብኛል ላለችው ጥቃት የአጸፋ እርምጃ እየወሰደች መሆኑን በገለጸችበት ወቅት ሲሆን በዚህም የእስራኤልን የኒውክሌር ጣቢያ ኢላማ ማድረጓን አንዳንድ መረጃዎች እየጠቆሙ ይገኛሉ። የኢራን ጥቃት እንዲቆም በጥብቅ የጠየቀችው እስራኤል ጥቃቶች በዚህ ከቀጠሉ ቴህራን ትቃጠላለች በማለት ከዚህ በፊት ከነበሩት ሁሉ የከፋውን የማስጠንቀቂያ ቃል አስተላልፋለች። ይህ የእስራኤል ምላሽ የሁለቱን ሀገራት የአጸፋ ጥቃት በከፍተኛ ሁኔታ እንዳጦዘውና ሁኔታውን ወደማይመለስበት ደረጃ ሊያደርሰው እንደሚችል ስጋት ፈጥሯል። ወዲህ ደግሞ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ ወስዳለሁ ማለቷ ተሰምቷል። ምሽቱን የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለሁ ማለቷ አነጋጋሪ ሆኗል። በዚህም መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ እንግሊዝና የአውሮፓ ሀገራት ወታደራዊ ጣቢያዎችንና መርከቦቻቸውን በቀጥታ ማጥቃት ጀምራሉ ስትል ይፋዊ መግለጫ ሰጥታለችም። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙትና የሚተላለፉት በጅቡቲ ነው። ጅቡቲ ደግሞ የኢትዮጵያውያን ህልውና የሆነው የኪራይ ወደብ ባለቤት ነች። ኢራን እንዳለችውም ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ቀዳሚ ተጎጂ ሀገራችን ኢትዮጵያ ነች። ጉዳዩም እጅግ አሳሳቢ ሆኖ እየታየ ይገኛል።